98.2 የሚሆን ኢትዮጵያ ማህበረሰብ እኮ ከተጸዳዳ በኋላ ውሃ አይጠቀምም። ታዲያ እንዴት ብለን ነው ይህንን ማህበረሰብ ፖለቲካ የምንግተው? መሰረታዊ የሆነ ህብረተሰቡን የሚለውጥ ነገር ማነው ያስፈልጋል። በየሽንት ቤቱ ውሃ በኮዳ ተንጠልጥሎ ሰዎች ከጠቅላይ ሚኒስትሩ ጀምሮ እኔ በጣም ነው የሚገርመኝ ከጠቅላይ ሚኒስትሩ ጀምሮ ሌሎች ባለስልጣናትና ታዋቂ አርቲስቶች ፐብሊክ ፊገርስ ጭምር ሽንት ቤት ከተጸዳዱ በኋላ በውሃ ሲታጠቡ የሚያሳይ ተንቀሳቃሽ ምስል ወይም ቪዲዮ ተለቆ ህብረተሰቡ አዌር ሊደረግ ይገባል። ፖለቲካ ከመተንተን በፊት በትክክለኛ መንገድ ሽንት ቤት ውስጥ መጸዳዳትን መማር መቻል አለብን ብዬ አስባለሁ። ቅድም እንዳልኳችሁ ከዚህ ሳይባል ከዚህኛው አንግል ሳይባል ከዚህኛው ክልል ሳይባል በሁሉም ክልል ፈጽሞ ስርዓተ ቢስ የሆነ የሽንት ቤት አጠቃቀም ነው ያለው። አንዳንድ ጊዜ እኮ ጆሮን ጨው የሚያደርግ ነገር እኮ ነው የምንሰማው መስዬ። ሰዎች ሽንት ቤት ከተጸዳዱ በኋላ በፌስታል በባልጩት ድንጋይ በወረቀት ጭምር ነው የሚጠርጉት ሲባል ደርቄን ይቀር። እዚህ ያለን የተማርን የተመራመርን ያወቅን የመጠቅን የነጠቅን ዲያስፖራዎች ከዚህ በላይ ጆሮአችንን ጭው የሚያደርግ ነገር ከየት ይምጣ? እኔ እናት ሀገሬን እዚህ በአደባባይ ላይ ለማዋረድ ፈልጌ አይደለም። ይሄ ህዝብ ፖለቲካ ከመጋቱ በፊት በየሽንት ቤቱ በር ላይ ውሃ በኮዳ ተንጠልጥሎ ከተጠቀመ በኋላ በውሃ መጠቀም መቻል አለበት። ውሃ ያልተጠቀመ ሰው ውሃ በስነ ስርዓት ሽንት ቤት መጠቀም ያልቻለ ሰው እንዴት ነው ስለ ፖለቲካ አናሊሲስ መጥቶ ቢሰጠን የሚለው ነገር ነው ግራ ይገባኝ። አሁን መስዬ ቅድም እንዳልኩት ከዚህ በኋላ ከፖለቲካው በፊት ፕራዮሪቲ ሊሰጠው የሚገባው ነገር ሽንት ቤት ከተጸዳዱ በኋላ ውሃ መጠቀም ነው። ውሃ መጠቀም በባልጩት ድንጋይ ውከክን ያልኩት መስዬ ውከክን ያልኩት እንዴት በባልጩት ድንጋይ ሳስበው ራሱ ሰቀጠጠኝ። አም ሶሪ